ማንኛውም አክሽ ምሰራኛ ያልሽው አላምን በጣም ስለ ጭራሽ ብለሽ ስምን ማውጣትሽለታል እሱ ነው። ኧረ እንዴት ደስ ትላላችሁ! አንድ ስም በሁለት መጠቀም ጀመራችሁ። አንቺን ግን ይደብረሽ ትመስላለሽ። እንዴት አይደብረኝ? እኔ እኮ ህጋዊ ሚስት እያለሁ እሱ ግን ለአንቺ ስም አውጥቶልሻል ማለት የምን ሚስት? ምን ነው ጄሪ ሚስት ያለችን ብሎ ካለሽ እንዴ? አንቺ ያማ ሚስት ነሽ እንዴ? አዎ መርጦኝና ፈልጎኝ ያገባኝ ሚስት ነኝ። እናም ደግሞ ከዚህ በኋላ ከባለቤቴ ራቁሽ ባሽ ነገሮችን ታበላሽ። እሱ እኔ ምን አውቄልሽ? ምናልባት ደግሞ መጠቀም ያለሽ ይሆናል። አሁን አትነፋረቂ። በቃ አሁን ተችሎሻል። እዚህ ቁጭ ብለሽ የሰው ህይወት አትበጥጪ። ከዚህም ቤትም ሆነ ካታምናን ህይወት መውጣት አለብሽ። እሺ ቅጣ ለሽን ሳለሽ ያንቺ ቅርታ ነገሮችን አያሳፍልም። ባይሆን ከዚህ ቤት ብትሄጂ ለሁላችንም ይሻላል። እሺ አሁን ይሄዳል። የማግዝሽ ነገር ካለ መጠየቅ ይችላል። ከዛ ግን ተመልሼ ስመጣ እዚህ ፍርስ እንዳላገኝሽ። እሺ ሙስጠፋ አቢቱስ ከዚህ ልትሄድ እንደሆነ ሰማሁ። ማን እንደዛ? ያ ወሬ አይደበቅም። ምነው ጄሪም ቢያለች እንዴ? ምን ነው? ያው ምናልባት ፍቅር ሀገር ሽቶብህ እሷ ደግሞ ወንድሜ ልጅ ያላትን ፍቅር ስታይ ምናልባት ያ እንዳይሆን ይህን ውሳኔ ያስወሰነ። አይ ተሳስተሻል። እኔ ብቻ ምድር ላይ አንድ የቀረች ሴት ጄሪ ናት እንኳን ቢባል እኔ ሙስጠፋ ብቻዬን ቀራለሁ መቼም ቢሆን አላለም። ለካ ሙስጠፋ ንግግር ይችላል። የሆነ በጣም ያስደመምከኝ ግን ትንሽ ጄሪን ከዓለም ጋር ማገናኘት ቅር ብሎኛል። እዚህ ያለው ለአንቺ መቀለጃ ነው። የሆነ ሰው ተናዷል። ሰው እያፋጥኝ እንጂ ጄሪ መሰልኩ እንዴ? Está